13ኛ ቀናቸውን ይዟል የኢራን ህዝባዊ አመጾች የምትመለከቱት ባንዲራ እንግዲህ የሻም እስልምናን የተቀበልኩት ወንድሜ በሻንጣዬ ውስጥ ቁርአን ካስቀመጠልኝና ካነበብኩ በኋላ ነው ስትል ታሪኳን የተናገረችው። ፑቲን እኔ አልወደውም ነበር ፑቲንን ታውቃለህ። በቃ በተለይ በዚህ በቼቼንያ ጉዳይ። አሰላሙ አለይኩም። እውነተኛ የአላህ ወዳጅ ይህንን መልእክት እንዳያሳልፈው እንዲህ ስል እያስገደድኳቸው አይደለም። ፑቲን እኔ አልወደውም ነበር ፑቲንን ታውቃለህ። በቃ በተለይ በዚህ በቼቼንያ ጉዳይ ላይ በነበረው ሁኔታ ይሄ ግሮዝኒ ያለ አይደል፣ ዋና ከተማቸው ግሮዝኒ ትባላለች። እዛ ጋር የነበረው ነገር አሁን ፑቲን በጣም ሲሪየስሊ ፖለቲካውን አልወደውም ነበር፣ ገብቷል። ፐርሰናሊ አይደለም። እና አሁን ላይ ግን እየገባው መጣ። ዛሬ ሙስሊሞችን ያላቀፈ ኢስላምን ያላቀፈ አገር ሙስሊሞችን አግሎ የሚሳካለት የለም። ፖለቲካሊም አይሳካም፣ ኢኮኖሚካሊም አይሳካም፣ ማህበራዊም አይሳካም። በሙስሊም ላይ ስፔሻሊ በምንወዳቸው ነቢያችን ሰለላሁ ዐለይሂ ወሰለም ላይ የሚደረግ ፌክ ኒውስ፣ በቃ እነዚህ ፌክ ዱፕሊኬት የሚደረጉ ነገሮች እነሱ ላይ የሚያደርግ ማንኛውም የራሻ ዜጋ በህግ ጸድቆናል። ላይክ እንግሊዝ ዩኬ፣ እንግሊዙ ስንት ፌክ ነበር የሚደረገው። ስለዚህ እያከበሩት ነው። አውሮፓም አሁን ኢትዮጵያን የሚያነሳት ጎግል አይቸው ሰርች አድርጌው ነበረ። ኢትዮጵያን ሂጃብ እንድ ኒቃብ ሞዴሉ ማንን ነው ለመከልከል ቻሌንጅ የሆነበት ፈረንሳይ ነው የሚያነሳው። የሚገርም ሞዴሉ ጎግል ራሱ ፈረንሳይ ነው የሚያነሳው። ፈረንሳይ ነው ያነሳው። የኢትዮጵያ ትምህርት ሚኒስቴር ይሄን ነገር እንደዚህ ሊያደርግ የቻለው ይላል። ገብቷል አይደል? ኒቃብ ላይ ማለት ነው። ሂጃቡን ፈቅዷል። ኒቃብ ላይ ሊያደርግ የቻለው ፈረንሳይ ነው የሚያነሳው። የፈረንሳይ ሞዴል ነው። የሚገርም ነገር ሞዴሏ ፈረንሳይ ናት። ላይክ ፈረንሳይ ይላል በብራኬት ማለት ነው። ጎግል ላይ ሰርች አድርጌው ማለት ታገኘዋለህ። ሰርች ብታደርገው በጣም ዛሬ ጧት ስመጣ ነው ታክሲ ላይ ቁጭ ብዬ ማለት ነው። እና ፈረንሳይ ላይ አሁን አውሮፓዎች እኮ አክሰፕት እያደረጉት ዩኬ ተቀብላለች፣ ታላቋ ራሽያ ተቀብላለች። ኢትዮጵያና ራሽያ ማለት የቅርብ ግንኙነት ያላቸው ሀገሮች ናቸው። ገብቶሃል? ስለዚህ አሁን ሙስሊሙ ማህበረሰብን አግለኸው ወይም ደግሞ እየቆረቆፍከው ወይም ደግሞ እያስቀየምከው ኢኮኖሚካል ግሮዝ ማምጣት ፖለቲካል ስቴቢሊቲ ማምጣት አይቻልም። 13ኛ ቀናቸውን ይዟል የኢራን ህዝባዊ አመጾች የምትመለከቱት ባንዲራ እንግዲህ የሻህ ወር ደግሞ በኢራን ከ1979 ዓ.ም በፊት ተገዛበት የነበረው የንጉሳዊ አገዛዝ ይጠቀምበት የነበረው ባንዲራ ነው። በመሀል ቴህራን ውስጥ ነው እንግዲህ ይህንን ባንዲራ ይዘው ሰዎች የወጡት። በተጨማሪ አልጋ ወራሽ ነኝ ብሎ የሚያስበው የቀድሞ የንጉሳዊ አገዛዝ አልጋ ወራሽ የሆነው ሬዛ ፓህላቪ የተባለው ሰውም ወደ ኢራን ለመምጣት ዝግጁ ነኝ፣ ኢራን ህዝብን ለማስተዳደር ዝግጁ ነኝ፣ ያው ዋናው ገልብጡ እንጂ እናንተ የእስላሚክ ሬጂሙን ገልብጡ እንጂ እኔ ለማስተዳደር ዝግጁ ነኝ፣ ወደ ኢራን እመጣለሁ የሚል ነገርም እያስተላለፈ ነው የሚገኘው። ይሄ ከጀርባ የምትመለከቱት ደግሞ ቴህራን ውስጥ የሚገኘው አልረሱል የሚባለው ትልቅ የሚባለው መስጂድ ነው። አይ ዶንት ቲንክ ኢትስ ዘ ቢግስት ግን ትልቅ የሚባል መስጂድ ነው። የምትመለከቱት እንግዲህ ፕሮቴስታንቶች ወይ ደግሞ አማጺዎች የምትመለከቱት እንትን አንድ ዶት አለው ደግሞ መስጂዱ አንድ ዶት አለው። ብዙ ጊዜ አርባ አያቶላ አሊ ካመኒ እዚህ መተው ነው ጸሎት የሚያደርሱ ተብሎ ይታሰባል። ሁለት ትልልቅ የሚባሉ ከቴህራን ቀጥሎ ያሉት ሁለት ትልልቅ የሚባሉ ከተሞች በአሁኑ ሰዓት ላይ በፕሮቴስታንቶች ወይ ደግሞ በአማጺዎች እና በእንደዚህ አመጽ አስነሾች ቁጥጥር ስር ነው የሚገኙት ማለት ነው። ምንም አይነት ፎርስ ቢጠቀሙም እነዚህን አመጾች ሊያስቆሙ አልቻሉም። የተለያዩ የአይአርጂሲ ወይ ደግሞ የኢስላሚክ ሬቮሉሽነሪ ጋርድ ኮር የሚባሉት የነሱ አብዮት ጥበቃው ማለት ነው። የነሱ አመራሮች ራሱ በተቃዋሚዎች የተገደሉ የሚገኙ ብዙ ሰዎች የነ ሲአይኤ እና የነ ሞሳድ ስራ ነው፣ እነሱ ናቸው ይሄ ነገር ኦርኬስትሬት ያደረጉት ወይ ደግሞ ይሄ ነገር ያቀነባበሩት የሚል ነገር ተናግረዋል። እንደምመለከቱ ከሆነ የፈለገ ቢያቀነባብሩት ይሄን የሚያክል ህዝብ አንድ ላይ ኮንትሮል ማድረግ ለነሱም ከባድ ነውና የምትመለከቱት ህዝቦች ያው ውስጣቸው የነበረው ነገር አይ ቲንክ ለኳሽ ነው መሰለኝ የፈለጉት እንደምትመለከቱት ማለት ነው። ጃንዋሪ 31 በፊት ደግሞ አያቶላ አሊ ካሜኒ ከስልጣናቸው ይነሳሉ የሚባል ቁማር ሰዎችም ጀምረዋል። 20% ቻንስ አለው የመነሳታቸው የሚባል ነገር ማለት ነውና ኦዱሉ የተሰጣጡ ነው የሚገኙት በአሁኑ ሰዓት እንደ ቀልድ እንደ ሹሜከር ደግሞ የጫማ የሚሰሩ ሰዎች ያስነሱት የኢንፍሌሽን አመጽ እንደምትመለከቱት ሪጂሙ ነው ደግሞ አገዛዙን ራሱ ስጋት ላይ እስከመጣል ደርሷል የምትመለከቱትና ኢንተርኔት ሙሉ በሙሉ ጠፍቷል በኢራን ውስጥ። እንግዲህ ስታርሊንክ ነው አሁን እየሰራ የሚገኘው የኢሎን መስክ ስታርሊንክ ነው እየሰራ የሚገኘው። ኢንፎርሜሽኖች ቀስ እያሉ ነው የሚወጡትና ብቻ ኢንፎርሜሽኖቹ እንዳገኘው ለእናንተ ማቅረብላችሁ ይሆናል። ፕላስ ምልክት መንካት እንዳትረሱ። መልካም ቀን። አሰላሙ አለይኩም። እውነተኛ የአላህ ወዳጅ ይህንን መልእክት እንዳያሳልፈው እንዲህ ስል እያስገደድኳቸው አይደለም። ወላሂ ትልቅ ትምህርት ላስተምራችሁ ነው የመጣሁት። እውነተኛ የአላህ ወዳጆች ሰጋጆች ናቸው። ቀጣይ አንድ ቪዲዮ አሳያችኋለሁ። ታዲያ ይህንን ቪዲዮ ከተመለከታችሁ በኋላ ሁሉም ሰላት ላይ ያለውን አቋም ራሱን ይፈትሽ። ሁላችንም ማለት ነው። በጣም በብዛት ሼር፣ ኮፒ ሊንክ ማድረግ አትርሱ። አካውንቱ ሻዶ ባር ላይ ስለሆነ ማለት ነው። ወደ ቪዲዮ የተሰማችሁን ደግሞ በኮመንት ጻፉልኝ። شاهد كيف يتوضأ. هل تحتاج أحد يساعدك يا شيخ نصر الدين؟ كيف توضأ؟ بسم الله. شاهد
الله أكبر. هل شاهدت كيف يستنشق الماء؟ بعد الاستنشاق ماذا سيغسل؟ الآن يغسل وجهه برجليه. والله إن هذه الرجل أكرم عند الله من وجيه كثير من الناس قصروا في الصلاة. هذه الرجل الطاهرة العظيمة التي تتوضأ ويغسلها كل يوم مرات ومرات، الآن يمسح على رأسه، ثم بعدها انظروا كيف يمسح ويضع الماء في أذنيه. شاهدت؟ بعدها الآن يغسل الرجلين. الله أكبر. ሰላም አለይኩም እንደምን አመሻችሁ። በነገራችን ላይ የመርኮን በልሻ ብቻ ነው የቀረው እፎይ ሴጋ ቤት ገብቶ በእስልምና ላይ መቅጠፍና ማዋሸት ማለት ነው። ምናልባትም እስካሁን ገብቶ ይሆናል እኮ የመርኮን በልሻ እፎይ ቤት ማለት ነው። እስኪ ቪዲዮ ላሳያችሁ። ለምንድን ሀገራችን እስከምትፈርስ ድረስ ያሉ ይሄ የሁሉም ስራ ነው። የአንድ ሰው ወይንም የሶፍያ የአህባሽ የሚባለው አይደለም፣ የሙስሊሙም አይደለም፣ የሀገር ነው። ገዝቱ ላይ ያሉት እንዳለ አህባሾች ናቸው። አስባችሁታል? እነዚህ ደግሞ መልሰው ሙስሊም ነን ሲሉ ማለት ነው። እንደነዚህ አይነት ደንቆሮዎች ሙስሊም ነን ሲሉ እኮ ነው ደግሞ የሚገርመው። በነገራችን ላይ አህባሾች ማወቅ ያለባችሁ ነገር በኢትዮጵያ መንግስትና የራሱ የመንግስት የሆነ ጸጥታ ኃይል አለ። አንደኛ፣ ሁለተኛ ሁለት አማጺ ኃይል አሉ። የኦርቶዶክስና የፕሮቴስታንት አማጺ ኃይል። የኦርቶዶክስ አማጺ ፋኖ ነው፣ የፕሮቴስታንት አማጺ ኦነግ ነው። አለቀ። ከዚህ ውጭ ምንም አይነት አማጺ ኢትዮጵያ ውስጥ የለም። ኦኬ። በዚህ ሰዓት ደግሞ የተነሳ ረብሻ የለም። ረብሻም ከተነሳ የኦርቶዶክስ አማጺ ፋኖን ወይም የፕሮቴስታንት አማጺ ኦነግ ወይም እነዚህን እከላከላለሁ ብሎ የመንግስት የራሱ ጸጥታ ኃይል እንጂ ከዚህ ውጭ ምንም አይነት ወደ ማንም ሊጠጋ የሚችል ረብሻ የለም። ከየት አምጥታችሁ ነው ስለ ግድያ የምታወሩት? ከየት አምጥታችሁ ነው ሙስሊሙ ማህበረሰብ ገዳይ ነው አራጅ ነው የምትሉት ማለት ነው? እናንተ ምን ነው ድንቁርና? እኛንን ለድንቁርና መመሰል ሳይሆን ራሳችሁ ደንቆሮ ሆናችሁ ሆኖ እየቀረባችሁ ያላችሁት። ደግሞ ምን አለ ሶፊያና አህባሽ አላለም? በነገራችን ላይ አህባሽ 50 አመቱ ገና ያኒ በእስልምና ላይ ራሱን ሙስሊም አድርጎ ሌላ ፍልስፍና ያመጣ ገና 50 አመቱ በእድሜ ማለት ነው። ሙስሊም ነኝ ያለ የሚቀጥፍ ሙስሊም አይደለም። አይ ቲንክ ያኒ በእስልምና ላይ ያለ ምንፍቅና ነው። ኦኬ። ሶፊያ ደግሞ ከእስልምና ከ500 አመት በኋላ የመጣ ነው። ይሄንን አያውቁ። ሶፊያ ሐለል ሱና ወልጀማዓ አለ ከእስልምና 500 አመት በኋላ የመጣ ፍልስፍና እንጂ ሱፊይነት ሱፊዝም በሷሃቦች የማይታወቅ ይሄ ሱፊዝም ጠሪቃ የሚባለው ማለት ነው። እና አብዱል ቃድር ጂላኒ እና ቲጃኒ ያስተማሩት ጠሪቃ የሚባለው የጀመረው ከእስልምና ከ500 አመት በኋላ ነው። ልክ ኦርቶዶክስ ከካቶሊክ እንደተገነጠለችው ልክ ኦርቶዶክስ ከስንት ከኢየሱስ ከ450 አመት በኋላ እንደመጣችው የሶፊያና የአህባሽ ጠሪቃም ከእስልምና ከሺህ አመት በኋላ ከ500 አመት በኋላ የመጣ ነው። ይሄንን እንኳን አያውቁም። ለዚህ እኮ ነው ድንቁርና አናታቸው ላይ ቢሰርጥባቸው የምለው። እባካችሁ ያኒ አህባሾች ድንቁርናችሁን በልክ አድርጉት። ምክንያቱም በዚህ ሰዓት ኢትዮጵያ ውስጥ የመንግስት ጸጥታ ኃይል የኦርቶዶክስ አማጺ ፋኖ፣ የፕሮቴስታንት አማጺ ኦነግ ነው ያለው። ከዚህ ውጭ ምኑ ነው ገዳይ ነው አራጅ ነው የምትሉት? ማን ነው ገዳይ ነው አራጅ ነው የምትሉት ነው? ምን ነው እናንተ ድንቁርናችሁ በልክ ቢሆን ያኔ ታውቃላችሁ። ልክ ያለው ድንቁርና ቢሆን ምናል እናንተ ልክት የሌለው ድንቁርና። ኧረ ጌታ ሆይ ሰው በኮሜዲ የሚስቅ ነበር ለካ። በአህባሽም እናንተ ባትኖሩ ታዲያ በምን ስቀን እድሜያችንን እናስረዝማለን? ደንቆሮ ማንን ይመስላል ብትሉ አህባሽ እያላችሁ ቆምቱ። እንደ አህባሽ ደንቆሮ በዚህ ዘመን የለም። በነገራችን ላይ እንዴ እስልምናን የተቀበልኩት ወንድሜ በሻንጣዬ ውስጥ ቁርአን ካስቀመጠልኝና ካነበብኩ በኋላ ነው ስትል ታሪኳን የተናገረችው። ስለ ታሪኩ ውስጥ አብራራ ወንድሜ ከኔ ህፃን ነው። በ17 ዓመቱ ነበር እንግዲህ እስልምናን የተቀበለው።
ከዛ በኋላ እስልምና ውስጥ እየኖረ ሙስሊም ሴት ያገባል። አንድ ቀን ወደኛ ቤት መጡ። እኔ እናትና አባቴ ቤት ነበር የምኖረው ትላለች። ከዛም በኋላ ወደ ክፍላቸው እንድመጣ ጁምዓ ምሽት ላይ ጋበዙኝ። እኔ ያሰብኩት ፊልም አብረን እንድናይ ነበር። ነገር ግን እነሱ ስትሬት የሆነ ስለ እስልምና ነበር የነገሩኝ በዛ ምሽት። እናም እኔ እሺ ብዬ ወጣው። እናም በተደጋጋሚ የአንደዛ አይነት ምሽት እየጋበዙ ስለ እስልምና ያስተምሩኝ ነበረ ትላለች ስለ ታሪኳ ስታብራራ። እናም አንዴ በዓል ቀን ጓደኞቼ እንደተለመደው እስኪ ናይት ክለብ ሂደን እንዝናና ሲሉኝ እኔ በማላውቀው ሁኔታ በፊት ናይት ክለብ ያስደስተኝ የነበርኩ ሰው አይ አልሄድም እኔ ናይት ክለብ አስጠልቶኛል አልኳቸው ስትል ትናገራለች ማለት ነው። በኋላ ላይም እቤት ቁጭ ብዬ ቦርሳዬን ስፈትሽ ወንድሜ ያስቀመጠልኝን ቁርአን አገኘሁ ትላለች። ከዛ በኋላ ነበር ያንን ቁርአን እያነበብኩኝ እነሱ ከሚሰጡኝ ዳዕዋ ጋር እያስተያየው ቁርአኑን ካነበብኩ በኋላ ቀጥታ ሄጄ ነበረ ሸሃዳ ያስኩት። ስለዚህ የሸሃዳ መያዜ ዋና ሰበቡ ወንድሜ በቦርሳ ውስጥ ያስቀመጠልኝ ያ ቁርአን ነው ስትል ነበረ እንዴት ወደ እስልምና እንደመጣች ታሪኳን ስትናገር። እናም ምን ይላችኋሉ? ዳዕዋ ጥበብ ነው። እናም እንዲህ አይነት ወንድምና እንደዚህ አይነት ጥበብ የተሞላበት ዳዕዋ ማለት ነው ብዙ ሰዎችን ወደ እስልምና ሊያመጣ ይችላል። እናንተ ምን ታስባላችሁ? ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ።